ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። በሚቀጥሉት 2 ቀናት ውስጥ የምክክር ኮሚሽኑ በአዲስ አበባ ጉዳይ ላይ የውሳኔ ምክር ሐሳቡን ይፋ እንደሚያደርግ ይጠበቃል። የኦህዴድ ብልጽግና በደህንነት ኃይሎቹ እንደዚሁም በተለያዩ የመንግስት መዋቅሮች ጫና በመፍጠር የአዲስ አበባ ከተማን የኦሮሚያ ክልል ዋና ከተማ ለማድረግ የሄደበት ርቀት ከፍተኛ ውዝግብ ፈጥሯል። በርካታ መረጃዎች እየወጡ ነው። የዛሬ አንዱ የትኩረት አቅጣጫችን ይሆናል። የአማራ ፋኖ ብሔራዊ ንቅናቄ አፋብን የእዞች አዳዲስ ስያሜዎች ተሰጥተዋል። ግንባሮችንም በተመለከተ በመጪዎቹ ጊዜያት ሊኖር የሚችለውን የኃይል አሰላለፍ የሚያሳዩ የተለያዩ ምደባዎችን እያከናወነ መሆኑን ለአንከር ሚዲያ የደረሱ መረጃዎች ያመለክታሉ። በተለያዩ ጉዳዮች ላይ ትኩረት በማድረግ ወደ እናንተ የምናደርሰውን የአንከር መረጃ ክፍለ ጊዜ አሁን ጀምረናል። ከሙልጌታ አንበርብር ጋር በመሆን መሳይ መኮንን አስተናግዳቸዋለሁ። መልካም ጊዜ። እንዴት አመሸ? እንዴት አለህ? እንግዲህ ስንገናኝ በኢትዮጵያ አቆጣጠር ምሽት ላይ ነው። ብዙ ነገሮች እየተቀያየሩ ናቸው ያሉት። በተለይ ከዚህ ከምክክር ኮሚሽኑ ስብሰባ ሂደት ጋር በተያያዘ አዲስ አበባ ላይ ግብግቡ ጦፏል። ኦህዴድ ብልጽግና ባለ በሌላ ኃይሉ የደህንነት ተቋማቱን በመጠቀም የመንግስት መዋቅርን በመጠቀም ከፍተኛ የሆነ ገንዘብን በመመደብ የሚፈልገውን ለማስፈጸም እየተረባረበ ይገኛል። የብልጽግና ሰዎች ጭምር ወደፊት ለፊት መጥተው የኦህዴድ ብልጽግናን እየተጋፈጡ ነው ያሉት። በምክክር ኮሚሽን ውስጥ ያሉ 2 ግለሰቦች በዋናነት የተጠቀሱ አሉ። ወይዘሮ ሂሩት ገብረስላሴ ኦዳ የአብይ አህመድን አጀንዳ ለማስፈጸም ከምንጊዜውም በላይ ከፍተኛ የሆነ ርብርብ እያደረገች ትገኛለች። ለማንኛውም ምን መረጃዎች አሉ? ይሄንን መረጃ አንስተን ወደ ሌሎቹ እንሄዳለን። በቅርቡ የትብብሩ ኃይሎች መጠነ ሰፊ ጥቃት በአገዛዙ ሊከፍቱ የሚችሉበት ሁኔታ እንዳለ መረጃዎች እየሰማን ያለ ነው። ሙሉጌታ ወደ አንተ ልምጣ። ከአዲስ አበባውን ጀምር። ምን እየሆነ ነው ያለው? የኦህዴድ ብልጽግና ከፍተኛ የሆነ ርብርብ እያካሄደ ነው። አፈና፣ እገታ፣ በዋናነትም የአማራ ተወካዮችን በማስፈራራትና ጫና በመፍጠር የሚፈልገውን ነገር እንዲቀበሉት ለማድረግ ሁሉንም መዋቅሩን ሁሉንም ጉልበቱን ሁሉ እየተጠቀመ ነው ያለው። የሚሆነው ነገር በሚቀጥሉት 2 ቀናት ውስጥ የሚታወቅ ይሆናል። ይሄ ምክክር ተብሎ የተቀመጠው ኃይል ስለ ኢትዮጵያ ሊመክር ሳይሆን የኦህዴድን ብልጽግናን ፍላጎት ለማሟላት የአብይ አህመድን ስልጣን ለማደላደል ከፍተኛ ጥረት የሚያደርግ እንደሆነ በወቅቱ ብዙዎች ሲገልጹ ነበር። በተለይ በአንከር ሚዲያም በተደጋጋሚ የገለጽነው እውነት ነው። አዲስ አበባ የፌዴራሉ መቀመጫና ራሷን በራሷ የምታስተዳድር ክልል ይሁን የሚል ከ75 በላይ ድምጽ ያለው ድምጽ ተቀምጦ ነበረ። ይሄን ድምጽ እንግዲህ የኦህዴድ ብልጽግና አልፈለጉትም። እነሱ በህገ መንግስቱም እንዲሁም ደግሞ የኦሮሚያ ክልል መንግስት መቀመጫም ትሆናለች የጋራ ተጠቃሚነትን በጋራ ነበረ መሆን መቻል አለበት የሚል ሐሳብ ነበረ። መረጃዎቹን በደንብ ለተመልካቾች ለማድረስ ያለው አንተ የጠቀስካቸው በተለያየ የመረጃ ምንጮችም ወጥተዋል። እንደዚሁ አንከር ሚዲያ በምክክር ኮሚሽን ውስጥ ካሉ የመረጃ ምንጮቹ እንደዚሁም ከተሳታፊዎች ከብዙ ወገኖች የመጡለት መረጃዎች አሉ። አንተ ያስቀመጥከው ነው፣ የተለየ ነገር የለም። የምክክር ኮሚሽኑ ይህን ሂደት ለማሳለጥ የተለያዩ አሰራሮችን ዘርግቷል። ከነዚህም ውስጥ 4000 የጉባኤ ተሳታፊዎች አሉ። 8 አጀንዳዎች አሉ። 8ቱ አጀንዳ 4500 ተከፋፍለው በእያንዳንዱ አጀንዳ ይወያያሉ። ያ አጀንዳ የመጨረሻው በየ500ዎቹ የሚያልቅ የሚጠናቀቅ ነው። ከዛ በኋላ ካለፈ ማለትም ይሄ ነገር የማያስማማ ከሆነ ወይም ደግሞ በ500ዎቹ የማያልቅ ከሆነ ጉባኤ የሚባል አለ 300ዎቹ ያሉበት። እነዛ 300ዎቹ ያሉበት የሚመጣው እነሱ ያንን አጀንዳ የሚቀበሉት 500ዎቹ ካልተስማሙ ነው። አሁን ባለው ሂደት 500ዎቹ ተስማምተው የጨረሱትን ያለቀለትን ያበቃለትን ጉዳይ ነው ኦህዴድ ብልጽግና አቤቱታ አቀረበ። በተለይ በአዲስ አበባ ጉዳይ ላይ ያንን የተደረገው ምክክር ኮሚሽን ውስጥ ባሉ ለኦህዴድ ብልጽግና የሚያደሉ ሰዎች ናቸው። ይሄ እድል እንዲሰጠው ተጨማሪ ሂደቶች እንዲኖሩ ያደረጉት ከነዛም ውስጥ በግልጽ መቀመጥ ያለበት ወይዘሮ ሂሩት ገብረስላሴ ኦዳ ራሳቸው ያሰመሩትን ራሳቸው መጫወቻ ህግ ብለው ያወጡትን እንዲሻርና እንዲፋለስ በማድረግ የኦህዴድ ብልጽግና ጉዳይ ተጨማሪ ቀናትና ተጨማሪ ሂደቶችን እንዲፈቀድለት አድርገዋል። እንደሰማነው 300 አባላት ያሉበት በአብዛኛው የብልጽግና መዋቅር የሀገር ሽማግሌዎች፣ የክልል መስተዳድሮች፣ የከፍተኛ ባለስልጣኖች፣ ታዋቂዎች ያሉበት 300ዎቹ ዛሬ ተሰብስበው ነበረ። የአማራ ብልጽግና
ወይም ደግሞ የአማራ ተወካዮች በዚህ ሂደት ላይ ረግጠው መውጣታቸው ወይም ደግሞ ተቃውሞ ማሰማታቸው ተሰምቷል። ለምንድነው በ500ዎቹ የተጠናቀቀውን ጎትተን አሁን የምናመጣው? ይሄ ለምን ተደረገ ብለው ጥያቄ አንስተዋል። ግርግር ነው የተፈጠረው። አረጋ ከበደ እዚህ ላይ ከድሬዳዋ ከተማ ከንቲባ ጋር በመሆን የኦህዴድ ብልጽግናን ጭፍንና ይሄ በጉልበትና በማናለብኝነት በእብሪት የመጣውን ሂደት አንቀበልም ብለው በይደር እንዲቆይ ጥያቄ አቅርበዋል። ሌሎቹ ተቀብሏል። እውነት ለመናገር ሌሎቹ ለምን እንደተቀበሉ አናቅም። በጥቅም ሲደለሉ እንደነበረ ዋዜማ እንደዘገበው 3 የተቃዋሚ ፓርቲዎች ሳይቀሩ መግለጫ ሊያወጡ ከጫፍ ደርሰው ብልጽግና ስልጣን እንሰጣቸዋለን፣ በመጪው መንግስት ውስጥ የሆነ ወንበር የሆነ ቦታ የሆነ መምሪያ ኃላፊ እናረጋቸዋለን ስለተባሉ መግለጫ ከማውጣት ወደ ኋላ ያፈገፈጉ የፖለቲካ ፓርቲዎች እንዳሉም ሰምተናል። ስለዚህ ብልጽግና ስልጣን እሰጣለሁ፣ ገንዘብ እሰጣለሁ፣ ይሄ በመደለያና በተለያየ ጥቅማ ጥቅም ጉዳዩን ለማስፈጸም የሄደበት ርቀት ነው። በሌላ በኩል ደግሞ በደህንነት መዋቅሩና በመንግስት በተለያዩ ጫና በሚፈጥርባቸው መሳሪያዎች ይህን ጉዳይ በከፍተኛ ደረጃ ትኩረት ሰጥቶ ሲረባረብ እንደነበረን የሰማነው ሌሊቱን ሙሉ በእነዚህ ሰዎች ቤት ለቤት እያንኳኳ ሲያስፈራራ ሲደልል ነው ለዛሬ ቀን የደረሰው። አሁን የመጨረሻ የሰማነው 40 ሰዎች ያሉበት 45 ሰዎች ያሉበት የመጨረሻው የሽማግሌዎች ኮሚቴ የሚባል ተቋቁሟል። የሽማግሌዎች ኮሚቴ እንግዲህ የሚታወቅ አይደለም። የተፈጠሩትን ውዝግቦች አስታርቆ ነገ የውሳኔ ሐሳቡን ለ4000 ተሳታፊዎች ይነበባል ተብሎ ነው የሚጠበቀው። አሁን ባለው ሁኔታ ኦህዴድ ብልጽግና ሁሉንም አስፈራርቶ ሁሉንም ደልሎ የሚፈልገውን ለማስፈጸም እየተረባረበ ነው ያለው። ይቀየር ይችላል፣ ላይቀየር ይችላል፣ የምናውቀው ነገር የለም። ማንኛውም ሂደቱን በቅርበት እየተከታተል ነው ያለነው። ሙሉጌታ አንድ ጥያቄ እዚህ ጋር ይነሳል። ምክክር ተብሎ ነው የተመጣው። የሀገሪቱ ችግር ይፈታል። ሀገሪቱ ዘርፈ ብዙ ችግር ነው ያለባት። የአዲስ አበባ ጉዳይ ምናልባትም ከ1000 የኢትዮጵያ ችግሮች አንዱ ሊሆን ይችላል። ዘርፈ ብዙ ውስብስብ ችግር ያለባት ሀገር ምክክር ኮሚሽን አቋቋምኩ ብላ አዲስ አበባ ላይ እንዲህ መከራ ስትበላ ግን በጣም ነው የሚያሳዝነው። እውነት ለመናገር የምክክር ኮሚሽነሮቹ ይህንን ነበር ወይ 4 ዓመት ሙሉ ላይታች ብለናል፣ ሐሳብ ስንሰበስብ ነበረ፣ አጀንዳዎችን ስንሰበስብ ነበረ ስትሉ የነበሩት አዲስ አበባ ላይ የኦህዴድም ፍላጎት ለማስፈጸም በዚህም የዚህ ምክክር ኮሚሽኑ ታሪክ እንዲቋጭ ነበረ ስትሰሩ የነበሩት። በጣም አሳዛኝ ጊዜ ላይ ያለ ነው። ለማንኛውም የሚቀጥሉት 2 ቀናት ሁሉን ነገር ሊያሳውቀን ይችላል። አንድ ነገር መሰመር ያለበት ሙሉጌታ፣ ምንም ተባለ ምንም ኦህዴድ ብልጽግና የፈለገውን ሊያደርግ ይችላል። ግን በሚቀጥሉት 2 እና 3 ወራት የኢትዮጵያን አጠቃላይ ታሪክ የሚቀይር ለውጥ ይመጣል። የፈለጉትን ማድረግ ይችላሉ፣ ሁሉ ነገር በእጃቸው ስለሆነ። ነገ ግን ታሪክ ይቀየራል፣ ለውጥ ይመጣል። ያንን ነገር በደንብ አስምሮ ማለፍ የሚያስፈልግ ይመስለኛል። ይሄ አጀንዳ መሆኑ መጀመሪያውን ጀምሮ በብልጽግና መንገድ እየሄዳችሁ ነው፣ የብልጽግናን አጀንዳ እያረገባችሁ ነው የሚሉ በርካታ ሐሳቦች ይነሱ ነበር። በተለይ እኛ ሐምሌ 8 ቀን ጀምሮ ተከታታይ የሆኑ መረጃዎች እናጋራ ነበርና ከዛ አኳያ አንዳንዶች ጠይቁ ነበረ። ይሄን በማጋራታችን ይሄን መረጃ መስጠታችን ግን የኦህዴድ ብልጽግና ፍላጎት የኦህዴድ ብልጽግና አገዛዝ ምን አይነት እንደሆነ መላው ኢትዮጵያዊ ፍንትው። አንዳንዱ ዝም ብለን የምንቃወመው ዝም ብለን አብይ አህመድን የምንጠራው ዝም ብሎ አብይ አህመድን ከኦሮሞ ብሔረሰብ ስለመጣ ብቻ የምንቃወመው የሚመስላቸው አንዳንድ ሰዎች አሉ። ለማንኛውም አሁንም መረጃ እየጠበቅን ነው ያለነው። ከምክክር ኮሚሽኑ አካባቢ የሚወጡት ነገሮች የሚያሳዩት በተወሰነ ደረጃ በቁም እስር ላይ በሚመስል መልኩ በኦህዴድ ብልጽግና መስመር ላይ የሌሉ ወይም ደግሞ ተቃውሞ ያቀረቡ ከግራም ከቀኝም ያሉትን ሰዎች በዋናነት ደግሞ የአማራ ተወካዮች ላይ የኦህዴድ ብልጽግና የደህንነት ኃይሎች ከፍተኛ ማዋከብ እያደረጉ ነው። እንቅስቃሴያቸው ተገድቧል። እንደሰማነው በተለይ እንቅስቃሴው የተገደበ አንድ የአማራ ተወካይ ነው ይህን መረጃ ያደረሰን። ስልክ ደውሎ ጓደኞቹ ጋር ተመሳሳይ የእንቅስቃሴ ገደብ እንደተደረገበት ያም ጓደኛው እንደገለጸለት ነው የነገረን። ስለዚህ በአማራ ዴሊጌሽን ወይም ደግሞ ተወካዮች ላይ እንደዚህ አይነት ነገር እንዳለ ነው የሰማነው። እኔ ምን እንዳይመጣ ነው አሁን እንደው ምንድን የተፈለገው? እንደው ይሄ ሁሉ ሆነ አዲስ አበባ። በእርግጥ እነሱ የፈለጉት አንዳንድ ጊዜ እውነት ለመናገር ይሄ የኦሮሞ ህዝብ ፍላጎት ነው። በእንደዚህ ጠባብ ብሔርተኞች በእንደነዚህ አይነት አክራሪ ብሔርተኞች የኦሮሞ ህዝብ ፍላጎት የኦሮሞ ህዝብ ለኢትዮጵያ ያበረከተው አስተዋጽኦ እንደው ተደልዞና ተበርዞ በእነዚህ ሰዎች ብቻ ይተካል ብለን አይደለም። ግን ምንድነው የፈለጉት እነዚህ ሰዎች? እውነት ለመናገር አንዳንዴ ስንፍናም ነው።
ሰው እኮ በራሱ ጥረት ሰርቶ ተለውጦ የኔ ነው ሲል ደስ ይላል። ሌላው ለፍቶ በላቡ ጥሮ ግሮ የኦሮሞ ህዝብ ሀብት አለበት አዲስ አበባ ላይ። ግን የኢትዮጵያ ህዝብ ከዳር እስከ ዳር ሀብቱን ጥሪቱን የገነባበት ቤት ላይ እኛ እንውሰደው ማለት እውነት ስግብግብነት ብቻ አይገልጸውም፣ ስንፍናም ጭምር ነው። ለምንድን ነው የማይሰራው? ኢትዮጵያ መሬት አላት፣ ብዙ ዋና ከተማ መስራት ይቻላል። ግብጽ ብዙ ዋና ከተሞችን እየሰራች እኮ ነው። ብዙ ከተሞች እኮ እየተገነቡ ነው። እነሱ ምን ነው በተሰራ ቤት ባለቀ ቤት ላይ መጥተው እንደዚህ አይነት ይሄ እኮ ስንፍና ነው፣ ስግብግብነት ነው። ለምን ሌላ ከተማ አይገነባም? ለምን ታሪክ አይሰሩም እነሱ? አንድ ወቅት ላይ አዳነች አቤቤን ኢንተርቪው ሳረጋት አዲስ አበባ መተንፈስ አለባት፣ አዲስ አበባ ላይ ጫናው በዝቷል፣ ስለዚህ እንደ ዕቅድ ሌሎች ብዙ ዋና ዋና ከተሞች የኢኮኖሚ ዋና ከተማ፣ የፖለቲካ ዋና ከተማ፣ የምናምን ዋና ከተማ መገንባት ያስፈልጋል አሉ። ለምን ታዲያ እሱን ተግባራዊ ያደርጉም? አዲስ አበባ ላይ መረባረብ እኔ የፖለቲካ ማረጥ ነው። ለምንድን ነው አዲስ አበባ ብቻ? ስንት ከአዲስ አበባ በተሻለ ሁኔታ አቀማመጣቸው የአየር ንብረታቸው ምቹ የሆኑ የኢትዮጵያ አካባቢዎች እኮ አሉ። አዲስ ከተማ መገንባት አይቻልም ወይ? እነሱ ለምንድን ነው በተሰራ ባለቀለት ቤት ላይ መጥተው እንደዚህ አይነት ጥያቄ አቅርበው ሀገሪቱ ሌላ ውጥረት ውስጥ ሀገሪቱ ገና ስንት ቀውስ መፍትሄ ያልሰጠቻቸው ስንት ቀውስ እያለ ከእንደገና ይህንን አምጥተው ጠረጴዛ ላይ አስቀምጠው ኢትዮጵያውያን በዚህ ደግሞ ሌላ መከራ፣ ሌላ ጭንቀት፣ ሌላ የእርስ በርስ ጦርነት ውስጥ እንዲገቡ በጣም ያሳዝናል። በእውነት ለመናገር በጣም የሚያሳፍሩ ስብስቦች ናቸው የኦህዴድ ብልጽግና የሚባሉት። ትክክል ነው መሳይ። ሙልጌታ እዚህ ላይ ከውጭ ዶክተር ጸጋዬ አራርሳ የሚባል እውነት ለመናገር ስለዚህ ሰውዬ እንኳን ብዙ መናገር አልፈልግም፣ ግን አንድ ያቀረበው ሐሳብ አለ። ከፈለጋችሁ መሬት እንስጣችሁና ሌላ ቦታ ዋና ከተማ ገንቡ፣ ይሄ አዲስ አበባ ለኦሮሞ ተዋት የሚል ይሄ አሁን ጤናማ አንጎል ነው? ይሄ አንጎል እውነት ሕክምና ያስፈልገውም? እንዲሁ ዝም ብሎ የሚተው ነው? እንዲህ አይነት ሐሳብ የሚያቀርቡ ምሁራን ሊቃነን የሚሉ ታሪክን አንሻፈው ሌላ ምንም ነገር የላቸውም። አንድ የሚያደርጋቸው ነገር ቢኖር ድንቁርና ነው። ከዛ ውጭ ሌላ ቃል ልናገኝነት አልችልም። ንቅለ ተከላ እናድርግ ነው እያሉ ያሉት። ኢትዮጵያ ላይ ንቅለ ተከላ እንፈጽም ነው እያሉ ያሉት። ሌላ አይደል። እናንተ በነገራችን ላይ አብይ አህመድ ቦሌ የሚገኘውን ኤርፖርት እኮ ወደ ደብረ ዘይት ወስዶ ትልቅ ተገነባለው ቦሌ የሚገኘውን የአዲስ አበባ ኤርፖርት አዳክማለሁ ሲል እኮ ማንም የተናገረው የለም አይደል መሰለኝ። ያንን ግን አድርጓል። ግን ያንን ለምን እንዳደረጉት ገዳ ሲቲ ብለው ደብረ ዘይት ዙሪያ ምን እየሰሩ እንዳለ እኮ ይታወቃል። ትንሽ ነገሮችን እናፍታታ በዚህ ጉዳይ ላይ፣ ምክንያቱም ይሄ ጉዳይ በጣም አደገኛ ነው። አብይ አህመድ ባለፈው ወደ ባህር ዳር ሄዶ የባህር ዳርን አውሮፕላን ማረፊያ ባስመረቀ ጊዜ መሰረት ሚዲያን ነው ምንጭ የምናደርገው፣ የመሰረት ሚዲያን ዘገባን ነው እዚህ ላይ በዋቢነት የምንጠቅሰው። አስገራሚ ነገር ነው። የኢትዮጵያ ሕዝብ መስማት አለበት። የኢትዮጵያ ሕዝብ ይህንን ሰው መሪ ነው ብሎ ከዚህ በኋላ ሊቀበል ይገባዋል ወይ? ውይይት አድርጓል ከአማራ ክልል የክልሉ ባለስልጣናትና የዞን አመራሮች ጋር። አብይ አህመድ እዛው ባህር ዳር ላይ ውይይት ባደረገ ጊዜ በውይይቱ ወቅት ጠቅላይ ሚኒስትሩ አዲስ አበባና ድሬዳዋ በኦሮሚያ ክልል ስር ካልተካለሉ በስተቀር የኦሮሞን ሕዝብ ከተቃዋሚዎችና ታጣቂዎች መነጠል እንደማይቻል ገልጸው ይህንን ውሳኔ ለመተግበር የክልሉ አመራር የፖለቲካ ድጋፍ እንደሚያስፈልገው አሳስቧል ይላል። ብዙ ነገሮች ወጥተዋል በዘገባው ላይ። እችን ነገር ግን በደንብ የኢትዮጵያ ሕዝብ እንዲረዳ የሚያስፈልግ ጉዳይ ነው። አሁን ስንናገረውና ይህን ነገር ስንገልጸው ሽመልስ አብዲሳ የተናገረ ሊመስል ይችላል፣ ወይም አንድ ጽንፈኛ የኦሮሞ ፖለቲከኛ የተናገረ ሊመስል ይችላል። አይደለም። አብይ አህመድ የ130 ሚሊዮን ኢትዮጵያን ሕዝብ እመራለሁ ብሎ ቤተ መንግስት የተቀመጠ ሰው ነው። አዲስ አበባ የኦሮሞ ካልሆነች ሁሉ ነገር ይበላሽብኛል ብሎ የሚያስብ ሰው ነው። ከዚህ በኋላ ይሄ ሰው ለምንድን ነው ቤተ መንግስት ለአንድ ቀን የሚቆየው? ስብሰባው ላይ የተነሱ ነገሮች አሉ። አንዳንድ ሰዎች የኦሮሞ ብልጽግና በደህንነትም በተለያዩ መዋቅሮች ጫና ሲፈጥርባቸው ህገ መንግስት ይካተት ካላችሁ በቃ ነገ ከነገ ወዲያ ውጡ ግቡ የሚል ሰቀቀን ውስጥ እንዳንገባ ለኛም ዋስትና የሚሰጥ አንቀጽ ህገ መንግስት ውስጥ ይግባ የሚል ሐሳብ ሁሉ እንዳቀረቡ ሰማን። እንዴ ይህንን መስማት ለኢትዮጵያውያን ከሞትም በላይ ሞት ነው። የኢትዮጵያ መናገሻ የአፍሪካ መዲና በሆነች ሀገር ኢትዮጵያውያን በሰቀቀን ውጡ ግቡ የሚል ነገር ውስጥ ነገ ከነገ ወዲያ የሚመጣበት ነገር እንዲቀር የህገ መንግስት ዋስትና መጠየቃቸው በጣም በጣም የሚያሳዝን ነው። ከዚህ በላይ ሞት የለም። እነዛ ለኢትዮጵያ አጥንት ደማቸውን የገበሩ አባቶቻችን አያቶቻችን ይህንን ነገር ቀና ብለው
ቢያዩ ምን ይሰማቸው ይሆን?